أنا أهلا نديتنا داني ጥያቄ ነበረኝ ያው ጥያቄም ጠይቅህ መጀመሪያ መጻፋችሁ ማለት ቁርአን ሰው እንዲገሉ ያዛል አያዝም? ሰውን እንዳንገል ነው ቁርአን የሚያዘው። አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ነው። አንድ ሰው ከሞት ያዳነ ያተረፈ የዓለምን ሰው እንዳዳነ ነው ይላል ቁርአን። ማስረጃ ቃለ ሱብሓነሁ ወተዓላ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا. አንድን ሰው የገደለ የዓለምን ሰው እንደገደለ ነው። አንድን ሰው ያዳነ የዓለምን ሰው እንዳዳነ ነው ይላል ቁርአን። ባይሆን መጽሐፍህ ላይ ህፃናቶችን፣ ሴቶችን፣ ብላቴናዎችን፣ ሽማግሌዎችን ግደሏቸው ይላል እግዚአብሔር። አሜን ነው። ለምንድነው ግደሉ ኢየሱስ ህፃናቶች? ቆይ እኔ ጥያቄ ለመጠየቅ ነው የመጣው ሌላ አይደለም። ወደ ሌላ አታስገባኝ እና አርሲ ላይ አሁን እየተገደሉ ክርስቲያን እየተገደለ ነው። አርሲ በእስላም በሙስሊም ቤተክርስቲያን እየተቃጠለ ነው። ለምን ዝም ትላላችሁ? እንደዛ ከሆነ እናንተ ድምጽ ማትሆኑ ያው እኔ አዳምጠኛ ድምጽ ልሆንልህ። አርሲም ላይ ሆነ ማንኛውም ሀገራችን ላይ ሰዎችን በእምነታቸውም ሆነ በዘራቸውም ሆነ በብሔራቸውም ሆነ የሚያጠቃና የሚገድል የሚሰድብ የሚያንቋሽ ዝቅ የሚያደርግ ካለ እቃወማለሁ። ኢስላምም ይሄን ነገር ይቃወማል። ስለዚህ የትኛውም ስፍራ ላይ መገዳደልን አንፈልግም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያስተምሩ አፍሹ ሰላም በይነኩም አሉ። ሰዎች ሆይ በመካከላችሁ ሰላምታን ወይንም ሰላምን አስፍኑ ብለው ተናገሩ። ወደ ኢስላም ተጠርተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ላ ተተመነው ሊቃእ አልዐዱው ወሰሉላህ አልዓፊያ አሉ። ከጠላት ጋር ተገናኝታችሁ መገዳደልን አትመኙ፣ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ጸልዩ ብለው ተናገሩ። የሰላም ሃይማኖት ነው ኢስላም። ገብቷቸዋል። ይሄንን በእምነታቸው ምክንያት በዘራቸው በብሔራቸው ምክንያት እየተጋደሉ ያሉ ሰዎች ካሉ እነዚህን እኔ እቃወማለሁ። ከኔ በፊት ኢስላም ይቃወማል፣ አላህና መልእክተኛው ይቃወማሉ። ገብቷቸዋል። ማንንም ሰው ቪዲዮን አላየህም አንተ? ቪዲዮን ብዙዎች እንትን ብለዋል፣ ድምጽ ሆነዋል ከሙስሊሞች። አንተ ግን ድምጽ የሆነውን ቪዲዮ አልሰማሁም፣ አላየሁም። አሁን ተናገርኩ። ሪከርድ አድርግና ለጥፈው። እሺ አመሰግናለሁ። እንደዛ ከሆነ እሺ ጥያቄሽ ምንድን ነው? እሺ ጥያቄ ማለት ነው ስለ ሩህና ስለ ነፍስና ስለ ሩህ ነው። አንዳንድ ጊዜ አላህ ሱብሃነሁ ወተዓላ ሸይጣንን ብቻ ያኔ ሸይጣንን እሱ ጥላታችሁ ነውና ከሱ ተጠበቁ ብሏል። ግን ነፍስያ ደግሞ የምትባለው እሷ ምንድን ነች? ያኔ አላህ ሱብሃነሁ ነፍስያ ማለት ብዙ አይነት ናቸው። ነፍስያ ብዙ አይነት ናቸው። አንደኛ ወደ መልካም የሚጠራ ነፍስ አለ። ልክ እንዲሁ መጥፎ ነፍስ አለች። ይህ ነው እና ወንድሞች እኔ ጥያቄ ማለት ነው ያኔ አላህ አደምን ከሰራው በኋላ ያኔ ነፍስና ሩህ እንዳይል እንደገና ደግሞ ስለ ሸይጣን ነው ማለት ነው። ሸይጣን በጀነት ውስጥ ያለ ሸይጣን የተባለው ኋላ ላይ ነው አይደል? ጅን አልነበረው? ማን ወሰወሰለት? እሺ ያኔ ነፍስያውን ማን ወሰወሰለት እንዳይሰግድ ማለት ነው? አላህ Subhanahu Ta'ala እንዲያምጽ ምን ወሰወሰለት? ይሄ ነው ጥያቄው። እሺ ቆይ አንዴ ልጨርሰልህ ጥያቄ። እሺ ልጨርስ አንዲት ብቻ ማለት ነው።
ያኔ እሺ በሰው ውስጥ ደግሞ ያኔ ሸይጣን ያኔ የሚወሰውሳችሁ የእናንተ ሌላ ሸይጣን አለ ይላሉ። ምንድነው እሱ? እሱ አልገባኝም ማለት ነው። እሱ በተለይ እንቅልፍ ነስቶኛል። ሸዳውጪ ሰይጣን አልታዘዝም ይል ዘንድ የወሰወሰው ማን ነው? ሰይጣን እርሱ ከወረ ሰዎችን የሚወሰውሰው እርሱንስ ማን ወሰወሰው? በመጀመሪያ ጅን ብሎ ማለት እንዲሁም ሰው ብሎ ማለት ነፃ ምርጫ ፍቃድ የተሰጣቸው ፍጥሮች ናቸው። የአምላክን ትእዛዝ ሰምተው መልካሙን እንዲታዘዙ ክፉን እንዲርቁ ነፃ ምርጫ ፍቃድ ተሰጥቷቸዋል። ሰይጣን ማነው ከአደምና ሐዋን ከጀነት እንዲባረሩ ያደረጋቸው የጅን አይነት? ሰይጣን ከመባሉ በፊት በዚያ በነፃ ምርጫ ፍቃዱ አላህን ይገዛ ነበር። አላህን እየተገዛ እያለ ያን ነፃ ምርጫ ፍቃዱን ተጠቅሞ አላህን አመፀ። አልታዘዝም ማለት አልሰግድም ማለት ያ ነው። ሰዎችም ውስጥ ይሄ ነፃ ምርጫ ፍቃድ አላቸው። መልካምን ወይንም መጥፎን የመምረጥ ምርጫ አላቸው። ሰይጣን ደግሞ በዚያ ላይ ክፉን ይመርጡ ዘንድ ያበረታታቸዋል፣ ያነሳሳቸዋል፣ ይወሰውሳቸዋል። ወዩዘይኑ ለሁም السيئات መጥፎ ስራዎችን ይሸልምላቸዋል፣ ያሸበርቅላቸዋል። ይሄ ስሩ እያለ መጥፎ ነፍስ ከሆነች ያችን ነፃ ምርጫ ፍቃዷን ተጠቅማ መጥፎ የምትመርጠውን ያችን ይሄንን ያሸበርቅላታል፣ ትመርጣለች ያን ሰይጣናዊ መንገድ። መልካም ነፍስ ከሆነች ግን በፍጹም ያንን ሰይጣን የሚፈልገውን ነገር የምትሰማው አይደለች፣ አትሰማውም ያን እና ይሄን ይመስላል። እሺ ሰላም አለይኩም። ወአለይኩም ሰላም። ነፍስ ብዙ አይነት ነች። النفس الأمارة بالسوء የመጀመሪያ ምንድነች? በመጥፎ የምታዝ የሆነች ነፍስ ነች። በመጥፎ የምታዝ ነፍስ ነች። መጥፎ ስራን ትወዳለች፣ መጥፎን ስራ በጣም ትመኛለች። ሁለተኛው النفس المطمئنة በጌታዋ በአላህ Subhanahu Wa Ta'ala ውሳኔ ወይንም ደግሞ በእርሱ ትዕዛዝ የተረጋጋችና ያችን የምትወድ የሆነች ነፍስ ነች። ይሄ ሁለተኛው የነፍስ አይነት ነው። ሶስተኛው ነፍስ ደግሞ النفس اللوامة ወጋሽ የሆነችዋ ነፍስ ያ ማለት ክፉን በሰራች ቁጥር እንደ ሰው ክፉን በሰራ ቁጥር ለምን ይሄን ሰራህ ብላ የምትወቅስ ነፍስ አለች። ያቸው አላህ ይምልባታች። ሁለቶቹ ነፍሶች የተወደዱ ሲሆኑ አንደኛዋ የተወገዘች ነች። በመጥፎ የምታዘዋ ነፍስ አላህ Subhanahu Wa Ta'ala የሚጠላት ነፍስ ነች። وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي እንዳለ ዩሱፍ አለይሂ ሰላም በሱረት ዩሱፍ ላይ إن النفس الأمارة بالسوء ነፍስ በመጥፎ አዛዥ ነች። የማለት መጥፎን ስራ የምታዝና የምትፈልግ የሆነች ነፍስ አለች። ሁለተኛዋ ያ أيتها النفس المطمئنة ارجعي إلى ربك راضية مرضية ደግሞ النفس المطمئنة ትባላለች። ሶስተኛዋ ደግሞ لا أقسم بيوم القيامة ولا أقسم بالنفس اللوامة النفس اللوامة هي التي تلوم صاحبها إذا وقع في المعاصي وإذا قصر يعني في الطاعة. ماشي يا كأنه كان لقد. السلام عليكم. عليكم السلام ورحمة الله وبركاته. ጥያቄ ነበረኝ። ጥያቄ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ማለት ነው እስልምናን አደባባይ አውጥቶ ሳይናገሩ በፊት እንትን ልጅ ነበራቸው እንዴ? ያኔ እኔ እንደዚህ አይነት ነገር ስለሰማሁ ስላልገባኝ ነው። አዎ ልጅ ነበራቸው። ነብያችን ሰለላሁ ዐለይሂ ወሰለም በ25 ዓመታቸው አካባቢ ነው ያገቡት። እስከ 40 ዓመታቸው ድረስ ነብይ አልነበሩም። ከ40 ዓመታቸው በኋላ ነው ነብይ የሆኑት። አብዱላህ ኢብኑ አባስ ሲናገር نبئ النبي صلى الله عليه وسلم وهو ابن 40 سنة وتوفي وهو ابن 63 سنة. يا الله ملكتኛ ነብያችን ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነብይ ተደረጉ፣ በ63 ዓመታቸው ከዚህ ዓለም በሕይወት ተለዩ ብሎ ተናገረ። ስለዚህ ነብይ እስከ መሆናቸው ጊዜ ዘመን ድረስ ልጆችን ወልደዋል። ለምሳሌ ቃሲም የመጀመሪያ ልጃቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት የወለዱት ልጃቸው። ልክ እንዲሁ ከእርሱ በኋላ እነ ሩቅያ እነ ዘይነብ እነዚህ ነብያችን ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት የወለዷቸው ናቸው። እሺ
ጀዛኩሙላሁ ኸይረን። ሁለተኛ ጥያቄ አለኝ። ለምሳሌ አሁን ማለት ነው አንድ ሴት ልጅ ስታገባ ቤተሰቧ ፈቅዶ ነው አይደል የምታገባው? ቤተሰቧ የወደደላትን ማለት ነው። ያ ቤተሰቧ የወደደላትን እሷ ካልወደደችው ግዴታ ማግባት አለባት? ያኔ እንደስልና ማለት ነው የለባትም። ሴት ልጅን ቤተሰቦቿ አስገድደው መዳር አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ማስፈቀድ እንዳለባቸው ቤተሰቦች ሴት ልጃቸውን ሲናገሩ ኢዛ አራደ አሐዱኩም አን ዩዘውጀ ኢብነተሁ ፈልየስተእዚንሃ አሉ። አንዳቸው ሴት ልጁን መዳር ሲፈልግ መጀመሪያ እርሷን ቀድሞ ያስፈቅዳት አሉ። እርሷን ማስፈቀድ ያ ሰው ዲን ካለውና አኽላቅ ካለው የማስተዳደር አቅም ካለው ለትዳር ብቁ መሆኑን የሚገልጹ እነዚህ ሶስት ነገራቶች ናቸው በኢስላም። የዛኔ ያንን ይምከሯት። በቃ የሰውዬ ላንቺ የተሻለ ነው መልካም ነው ብለው መገሰጽና መምከር እንጂ ያለባቸው አስገድደው መዳር አይችልም። ነገር ግን እነርሷን ልጅቱ የመጣላትን ባል ከዲን አንጻር በዝና ትስማቸው ትቀበላቸው። ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዲኑንና ስነ ምግባሩን የምትወዱለት ሰው አይቶ አይነት ሰው መጥቶ ልጃቸውን ለትዳር ቢጠይቅ ዳሩት ብለዋል። ዲን ካለው አኽላቅ ካለው የማስተዳደር አቅም ካለው ከወደደችው የዛኔ እንድታገባው ይምከሯት እንጂ አያስገድዷት። እሺ ያን ሰው እሷ ካልፈለገችና እንቢ ብትል ወላጆቿን ካመጹ ልጆች ትሆናለች ወይ? ላ አትሆንም። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ስለዚህ ጉዳይ ሲናገር ሴት ልጅ ያልፈለገችውን ባል ቤተሰቦቿ አምጥተው የሆነ ሰው አግቢ ብለዋታ ይሄን አልፈልግም ብትል ወንጀለኛ አትሆንም ካሉ በኋላ ልክ ለምሳሌ እናቷ የሆነን ምግብ አቅርባላት አይ ይሄ ምግብ አልተመቸኝም አልበላም ብላ የመቆጠቧ ያክል እንጂ ምንም ወንጀል የለውም ብለው ተናግረዋል። እናትሽ ለምሳሌ ሽሮ ሰራችና ቀረበችልሽ፣ አይ ይሄን አልተመቸኝም ጥብስ አምጪልኝ አልሻት፣ አላህ ነገ የቂያማ ቀን ለምን ሽሮ አልበላሽም ብሎ ይቀጣሻል? ሽሮ አልበላም ስላልሽ እናትሽን እናታቸውን ካመጹ ልጆች ናቸው ብሎ ይቀጣሻል? ላ አይቀጣቸውም። ይዛቻል። ስለዚህ ያ ነው አትገደዱም። ነገር ግን መልካም ከሆነ ያባል እንትን ብላችሁ ወላጆቻቸው ብትሰማቸው በጣም የተሻለ። አንድ ሴት ማግባት ያለባት ምን አይነት ወንድ ነው ማግባት ያለባት ይላል። ቅድም ስናገር ነበር ነብያችን ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ወይንም ሃይማኖቱን እንዲሁም ደግሞ ስነ ምግባሩን የምትወዱለት አይነት ሰው መጥቶ ለትዳር ልጃቸውን ቢጠይቅ ይሄን ሰው ዳሩት አሉ። ሁለት መስፈርት አስቀመጡ ለትዳር። አንደኛ ዲን ሙስሊም መሆን አለባት፣ ሙስሊም መሆን አለበት። በአላህ ህግና ስርዓት ላይ የጸና መሆን አለበት። አላህ ግዴታ ያደረገውን ተግባር ጠብቆ የሚሰራ መሆን አለበት። ሁለተኛው ኹሉቅ ስነ ምግባር ነው። ሙስሊም መሆኑ ብቻ በቂ እንዳልሆነ ከዚህ ትረዳላችሁ። ሙስሊም ነው ስላለ አንድ ሰው ነገር ግን ያ ሰው ይቅባል፣ ያጨሳል፣ ሊማታ ይችላል። ወጣቸዋል አይደል? እንዲህ አይነት ስነ ምግባር ከእንትን ካለው ችግር ካለበት የሰውዬ ለትዳር አይሆንም። የሰውዬ ለትዳር አይሆንም። ከነዚህ ነገራቶች የራቀ መሆን አለበት፣ ከሱስ ምናምን ነገራቶች። ሶስተኛው መስፈርት ምንድነው? የማስተዳደር አቅምና ችሎታ ሊኖረው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወጣቶችን ሲነግሯቸው ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢስሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የቻለ ያግባሉ። አያቸው አይደለ? ስለዚህ ሶስት መስፈርቶች መኖር አለባቸው። ዲን፣ አኽላቅ እና የማስተዳደር ችሎታ። ሶስት ካሉት ወይንም ሶስቱ መስፈርቶች ከተሟሉበት የሰው ለትዳር ብቁ ነው። አይ ጥያቄ ያለ ገጥ ሁሱ ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለኝ። ምን ይላል? እስቲንጃ ኖሮኝ ቁርአን መንካት እችላለሁ? ውዱእ ሳይኖረኝ አይቻልም። ላ የመስሁ ኢለል ሙጠህሀሩን የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ብሏል አላህ። ስለዚህ አይቻልም ያለ ውዱእ ቁርአንን መንካት። ሞባይልም ከሆነ ችግር የለውም። ሊአን الجوال لا يأخذ حكم المصحف أما المصحف لقول النبي صلى الله عليه وسلم لا يمس القرآن إلا طاهر وقال سبحانه وتعالى لا يمسه إلا المطهرون
እሺ አንዴ ሚዩት አድርጎ የሚረብሽ ቦታ ያለ ሰው ዩኒቨርሲቲ አንዳንዴ ወር ስለሚጠፋ ሰው ቀርቶ ካስቀመጠው ለኡዱ እንጠቀማለን፣ ግን ቀርቶ ያስቀመጠው ሰው አናገኘውም። የሰው ሐቅ መንካት ይሆንብናል ወይ? አዎ። ወይንም በዚያ አካባቢ ይህን ነገር ተነጋገሩ። ውዱ ማድረጊያ ባጣን ጊዜ እዚህ የምናስቀምጥ ሰዎች አንዳችን ሌላችን ውዱ አድርግበት እንፈቃቀድ በሉ። ፈቃደኛ ከሆናችሁ ሁላችሁም ከዚያ በኋላ ችግር የለም። አንድ አካል ግን የራሱ የግል ንብረት ያስቀመጠውን ያለ እርሱ ፈቃድ ያንን መውሰድና መጠቀም አይቻልም ሳታስፈቅዱ። እሺ ጥያቄ ያለው ካለ ይቀጥል። ሁለተኛ ጥያቄ ያለኝ ጀዛክላ ኸይር። ሰላት ለሰግድ አስቤ ሃይዴ ከመጣ ያ ሰላት ቀዳ ያለብኝ የሶላት ያለኝ ነው። ሃይድሽ የመጣ አዎ ያን ሶላት ቀዳ ማውጣት አለብሽ። ጊዜው ከገባ በኋላ ስለሆነ ሃይዴ የመጣ ነገር ግን ጊዜው ሳይገባ በፊት ጊዜው ሳይገባ በፊት ውዱ አድርገሽ ከዚያ በኋላ ወደው ሃይድ ቢመጣ ከዚያ በኋላ እንደገና አዛን ቢባል ይሄ ቀዳ ይወጣብሽ፣ ቀዳ አታወጭም። ነገር ግን ወቅቱ ገብቶ አዛን ተብሎ ከዚያ በኋላ ውዱ አድርገሽ እንደጨረሽ ሃይድ ቢመጣ ያንን ሶላት ቀዳ ማውጣት አለብሽ። እሺ ጥያቄ አለ ቀጥል። ሙሉካን ጥያቄ ምንድን ነው? እኔ ያለኝ እሺ ጥያቄ ምንድን ነው? እኔ ያለኝ እሱን ጥያቄ ምንድን ነው? ሱራ 39:12 የሙስሊሞችን መጀመሪያ አረገኝ ይላል። እሱ እንዴት ነው? አሁን ጥያቄ በጣም ግራው እንትን ይላል። እስቲ እሱ ነው መጀመሪያ ሲባል ለሁለት ይከፈላል። ሱራ 39:12 ላይ እንዴት አድርገሽ መልሱን አዳ እኔ ሙስሊም ይበሉ የሚለው ቃል ሁለት ቦታ ላይ ይገኛል። አንደኛ እንዴት አድርገው ሙሉቃ እንዴት አድርገው እሺ እኔ ሙስሊሞች መጀመሪያ እንደሆን ታዘዝክ የሚለው ሁለት ቦታ ላይ ይገኛል። አንደኛ በሱረቱል አንዓም ላይ፣ ሁለተኛ በሱረቱል ዙመር ላይ ይገኛል። በሱረቱል አንዓም ላይ ያለው ምን ይላል? يعني قال سبحانه وتعالى قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين لكنه بسورة الزمر لا قل إني أمرت أن أعبد الله مخلصا له الدين وأمرت لأن أكون أول المسلمين لا هي مسلموش مجمّرا أنهم تعززوا بالي لا مجمّرا يملوا لا يهون أسمروا بس مجمّرا شبار كلهم مجمّرا ቀዳሚ የሌለው መጀመሪያ ነው ማለት አይደለም። መጀመሪያዎች ለሁለት ይከፈላሉ ባጭሩ። አንደኛ አንጻራዊ መጀመሪያነት አለ፣ ሁለተኛ ፍጹማዊ መጀመሪያነት አለ። አንጻራዊ መጀመሪያነት ማለት ከሆነ ነገር አንጻር የመጀመሪያና ቀዳሚ ሆና ስትገኝ ጊዜ ነው። ሁለተኛው ደግሞ ፍጹማዊ መጀመሪያነት ነው። ይህ ደግሞ ምንም አይነት ከምንም ነገር ሳይነጻጸር ቀዳሚነት የሌለው የመጀመሪያ ቀዳሚ የሆነ መጀመሪያ ማለት ነው። ገብታችኋል አይደል? ለምሳሌ ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያነት ከምንድን ነው? ከየትኛው ነው ከተባለ ከመጀመሪያው ነው። ከትውልዳቸው አንጻር ከህዝባቸው አንጻር ነው። ማንኛውም ነብይ ከህዝቡ አንጻር የመጀመሪያ ሙስሊም ነው። ሙስሊም ማለት ነው ማለት ነው ታዛዥ ማለት ነው። የአምላኩን ትእዛዝ ተቀብሎ የሚታዘዝና የሚፈጽም። ታዲያ የአምላኩን ትእዛዝ መጀመሪያ የሚቀበለው ምንድን ነው ከተባለ ነብይ ነው። ያ ነብይ የአምላኩን ትእዛዝ መጀመሪያ ተቀብሎ የሚታዘዘው እርሱ ስለሆነ ከትውልዱ አንጻር የመጀመሪያ ሙስሊም ይባላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ናቸው። ከምን አንጻር? ከህዝቦቻቸው ከተላኩለት ትውልድ አንጻር። ገብተዋል። ሙሴ ለምሳሌ በቁርአን ላይ በሱረቱል አዕራፍ ላይ እኔ የምእመናን መጀመሪያ ነኝ ይላል። ከዛ በፊት አማኝ የለም ማለት ነው? አይደለም። ከዚያ በፊት ከሃዲ ናቸው ማለት ነው? እና አብርሃም እና ይስሐቅ እና ያዕቆብ? አይደለም። ታዲያ ምንድን ነው ከተባለ ከህዝቦቹ አንጻር የመጀመሪያ አማኝ እንደሆነ እየተናገረ ነው። የቱ ጋር ከተባለ ቃለ ሱብሓነሁ ወተዓላ ሐኪየን ዐን ሙሳ ዐለይሂ ሰላም ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደከን ወኸረ ሙሳ ሷዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአና አወሉል ሙእሚኒን። ሙሴ ምን አለ? እኔ ምእመናን መጀመሪያ ነኝ አለ። አያቸው አይደል? ከትውልዱ የመጀመሪያ አማኝ ነው እየተባለ ነው።
ልክ እንዲሁ በፈርዖን ሀገር ላይ በግብጽ ሀገር ላይ ከነበሩት የመጀመሪያ አማኞች እነማን ናቸው? ከፈርዖን ተከታዮች መጀመሪያ ያመነው ማን ነው? ማን ነው ልጆች? እነዚያ ደጋሚዎቹ አይደል እንዴ? ድግምተኞች። ሙሴና ሃሮን ሄደው ፈርዖንን እመን ባሉት ጊዜ አላምንም ባለ ጊዜ ተአምርን ይዘው መጥተዋል ብትሯ። ከዛ ፈርዖንም አይ እኔም አስማተኞችን አመጣለሁ ብሎ ሰበሰበ። የሀገሩን እንዳለ የግብጽ አስማተኞችን ከሰበሰበ በኋላ ድግምተኞችን እነርሱም ገመዶቻቸውን ይዘው መጡና ጣሏት። ወደ እባብ ተቀየረች በአይናቸው ላይ ገብታችኋል አይደል? ሙሴና አሮንም ያችን የያዟትን ብትር ጣል አድርገው እንዳለ የእነሱን ድግምት ለቃቅማ ስትበላ ባዩ ጊዜ እነዛ የፈርዖን ደጋሚዎች የሙሴና የሃሮን ድግምት እንዳልሆነ ተአምር እንደሆነ ወዳወቁ። ስለ ድግምት በደንብ ያውቃሉና እነሱ ወዲያው ምን አሉ? ቃሉ አመና ቢረቢል ዓለሚን አሉ። እነሆ በዓለማቱ ጌታ አምነናል አሉ። ረቢ ሙሳ ወሃሩን፣ በሙሳና በሃሩን ጌታ አምነናል አሉ። ታዲያ እዛው ራሳቸውን ሲገልጹ ምን አሉ? አንኩና አወለል ሙእሚኒን አሉ። እኛ የምእመናን መጀመሪያዎች ነን ብለው ተናገሩ። ከምን አንጻር ነው የምእመናን መጀመሪያ ነን ያሉት? ኦኬ ሙሴና ሃሮንን ቀድመናቸዋል እያሉ ነው? አይደለም። ነገር ግን ከፈርዖን ተከታዮች ከግብፃውያን የመጀመሪያ አማኞች በመሆናቸው እኛ የመጀመሪያዎቹ አማኞች ነን ብለው ተናገሩ። አያችሁ አይደል? ስለዚህ አንጻራዊ መጀመሪያነት ይባላል። ይሄ ከምን አንጻር ነው የመጀመሪያ አማኝ የተባሉት? ከሙሴ ከግብፅ ሀገር ወይንም ከፈርዖን ተከታዮች የመጀመሪያዎቹ ቀዳሚዎቹ አማኝ ስለሆኑ እንጂ ከኛ በፊት አማኝ የለም ሙሴና ሃሮንን ከሃዲ ናቸው እያሉ አይደለም። ያው በሙሴና በሃሮን አምላክ አምነናል እያሉ እየተናገሩ ነው። እና ስለዚህ ይህ አንጻራዊ መጀመሪያነት ነው ከህዝቦቻቸው አንጻር ማለት ነው። እንደው ከራሴ እንዳይሆንባችሁ ከሊቃውንቶች ፍቺ ልስጣችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምእመናን መጀመሪያ ነው ይበል የተባሉት ከህዝቦቻቸው አንጻር እንደሆነ ተፍሲሮችን አንዴ አውጥቼ ላሳያችሁ። ሁሉም ተፍሲር አለኝ። እያንዳንዱ ተፍሲር ይህን ይናገራል። የምእመናን የሙስሊሞች መጀመሪያ የሚለውን ምን ለማለት እንደሆነ ላሳያችሁ። ያው እነዚህ ጋር እሺ ያው ሁለት ቦታ ላይ ይገኛል። ቅድም እንዳልኳችሁ አንደኛ ሱረቱል አንዓም፣ ሁለተኛ ሱረቱል ዙመር። እዚህ ቦታ ላይ እንመልከተው። እያት ምን ይላል? ላ ሸሪከ ለሁ ፊ ኡሉሂየቲሂ ወላ ፊ ሩቡቢየቲሂ ወላ ፊ አስማኢሂ ወሲፋቲሂ ወቢዛሊከ ተውሂድ አልኻሊስ አመረኒ ረቢ ጀለ ወዐላ ወአነ አወሉ መን አቀረ ወንቃደ ሊላሂ ሚን ሃዚሂል ኡማ። ከዚህ ከትውልድ የመጀመሪያው ሙስሊም እያሉ ይናገራሉ። ያ ሚን ሃዚሂል ኡማ ከዚህ ከትውልድ ይሄ التفسير الميسر ላይ ታገኙታላችሁ። ሌላ ተፍሲር ልክፈትላችሁ። ቀጣይስ ምን ይላል? ያው እና እዚህም ጋር ምን እንደሚል وهو سبحانه لا شريك له ولا معبود بحق غيره وبهذا التوحيد الخالص من الشرك أمرني الله وأنا أول المستسلمين له من هذه الأمة كذي كتولد ይላል። ከዚህ ከህዝብ ስለዚህ ከህዝቦቻቸው ከተወለዳቸው አንፃር ነው። ሌላ ሶስተኛ ተፍሲር ልክፈትላችሁ። ያው ሶስተኛ ተፍሲር ይሄ ደግሞ التفسير السعدي لا شريك له في العبادة كما أنه ليس له شريك في الملك والتدبير وليس هذا الإخلاص لله ابتداعا مني وبدعا أتيته من تلقاء نفسي بل بذلك أمرت أمرا حتما لا أخرج من التبع إلا بامتثاله وأنا أول المسلمين من هذه الأمة كذي كتولد يمجمع مسلم ناي يارية تناكرون لذي እንዳለ ሁሉንም ተፍሲሮች ብትከፍቷቸው እንደዛ ነው የምታገኙት ከህዝቦቻቸው አንጻር እንደሆነ ተቀምጧል ማለት ነው። ተፍሲሩል ጀላለይን ላይ እንመልከት። ተፍሲሩል ጀላለይን ምን ይላል? لا شريك له في ذلك وبذلك التوحيد أمرت وأنا أول المسلمين من هذه الأمة አንዴ ወደ አማርኛ ልቀይርላችሁ። ምናልባት ክርስቲያን ካለ የጠየቀውም ልጅ አብራራበኛ ብቻ እንዳይሆንባችሁ ወደ አማርኛ ቀይሬ ላሳየ። ተፍሲሩል ጀላለይን ላይ ለምሳሌ ባጭሩ ምን እንደሚል እንመለከታለን። እሺ ያው ወደ አማርኛ ቀየርኩላችሁ። ምን ይላል? መጀመሪያ አንቀጹን እንመልከት። አጋር የለውም እኔም የታዘዝኩት ይህንኑ ነው እኔም የሙስሊሞች መጀመሪያው ነኝ ይላል። እሺ ምን ይላል? በዚያ ውስጥ አጋር የለውም እናም በዚያ ማለትም በአንድ አምላክ ማመን ታዘዝኩ እናም ከዚህ ህዝብ ውስጥ የመጀመሪያው ሙስሊም ነኝ። ከማን? ከዚህ ህዝብ ከተላኩለት ትውልድ የመጀመሪያው ሙስሊም ተብለው ተገልጸዋል። ሁሉም ነብያት ለትውልዱ የመጀመሪያው ተብሎ እንደተገለጸ ማለት ነው። ቀጣይ ጥያቄ ያለው ሰው ካለ አስገባችሁ።